ሰላም ውድ የኔ እውነት ዩቲዩብ ቻናል ቤተሰቦች እንዴት ናችሁ? እግዚአብሔር ይመስገን እኔ ደህና ነኝ። ጠፍቻለሁ ሰሞኑን ልጆቼ ትንሽ አሞኝ ነበረ፣ ለዛ ነው። እናንተም ደግሞ ሰብስክራይብ ያደረጋችሁኝ አይደለም፣ ቪዲዮ እየታየልኝ አይደለም፣ እባካችሁ እዩልኝ፣ ሰብስክራይብ፣ ላይክ፣ ሼር አድርጉልኝ፣ ለብዙዎች አድርሱልኝ። ብዙ ስራ የምሰራበት ቻናል ነው። እንደ እግዚአብሔር ፍቃድ እድሜ ቢሰጠኝ ብኖር ያላዛር ቪዲዮ ራሱ አልታየም። እንደምታውቁት ብዙ ሰው ስለ አላዛር ተጨንቋል፣ አስቧል። ግን ያለበትን ደረጃ እንዲያው ደግሞ አልሆነም። ያላያችሁ ሰዎችን በዚህ አጋጣሚ ገብታችሁ እዩልኝ፣ ለብዙዎችም ሼር አድርጉልኝ። ዛሬ ግን የመጣሁት የቅድስት አርሴማን ምስክርነት ለመመስከር እንቆቅልሼን እንዴት እንደተፈታልኝ ለመመስከር ነው የመጣሁት። ከመመስከሬ በፊት ግን አንደበት ያለው ሁሉ እግዚአብሔርን ያመስግን ነውና አንድ መዝሙር እዘምራለሁ። ድምጼ ባያምርም ያው ለምስጋና ነው። አብራችሁኝ ሁኑ። በስላሴ ስምና ስልጣን እጀምራለሁ። ጽኑ ሰማዕት የእምነት አርበኛ አርሴማ ነይ ነይ ወደኛ። ጽኑ ሰማዕት የእምነት አርበኛ አርሴማ ነይ ነይ ወደኛ። ነይ ነይ ትምሪኝ እንደሆን፣ ነይ ነይ ልምጣ በስድስት። ነይ ነይ ትምሪኝ እንደሆን፣ ነይ ነይ ልምጣ በስድስት። ነይ ነይ ቦንጋ ላይ ያለሽው፣ ነይ ነይ አርሴማ ቅድስት። ጽኑ ሰማዕት የእምነት አርበኛ አርሴማ ነይ ነይ ወደኛ። ታላቅ ሰማዕት የእምነት አርበኛ አርሴማ ነይ ነይ ወደኛ። ነይ ነይ ታምሜ ተኝቼ፣ ነይ ነይ በትንሿ ቤቴ። ነይ ነይ ታምሜ ተኝቼ፣ ነይ ነይ በደሳሳ ቤቴ። ነይ ነይ መታፈወሰች፣ ነይ ነይ አርሴማ እናቴ። ጽኑ ሰማዕት የእምነት አርበኛ አርሴማ ነይ ነይ ወደኛ። ታላቅ ሰማዕት የእምነት አርበኛ አርሴማ ነይ ነይ ወደኛ። ነይ ነይ የታመነች እናት፣ ነይ ነይ የጸናች በእምነት። ነይ ነይ የታመነች እናት፣ ነይ ነይ የጸናች በእምነት። ነይ ነይ ከአንገቷ ፈሰሰ፣ ነይ ነይ ማርና ወተት። ጽኑ ሰማዕት የእምነት አርበኛ አርሴማ ነይ ነይ ወደኛ። ታላቅ ሰማዕት የእምነት አርበኛ አርሴማ ነይ ነይ ወደኛ። ስለ ዝማሬው የአምላካችን የልዑል እግዚአብሔር ስም የተመሰገነ ይሁን። ውዶች የቦንጓን እመቤት ቅድስት አርሴማ ለኔ ደረሰች፣ ለሁላችሁ ትድረስ። ሰብስክራይብ ያላረጋችሁ ሰብስክራይብ፣ ላይክ፣ ሼር እያረጋችሁ ከጎን የሆኑ ውዶች የቅድስት አርሴማ ምስክርነት የኔ እጅግ ድንቅ ነው። እግዚአብሔርን የሚገርማችሁ የዛሬ 3 ዓመት ገና ሚዲያ ላይ እንደወጣሁ ነው በጣም መታመም ነበር። ብዙዎች ታውቃላችሁ የኔን ህመም፣ ከእናንተ የተደበቀ ህይወት የለኝም። እጅግ በጣም በጣም ህመም ውስጥ ነበርኩኝ። መተኛት አልችልም ነበር። ኦክሲጅን አድርጌ እንኳን በር ተከፍቶ ክፍት ነው የሚያድረው። መቀመጥ አልችልም። በጣም ስቃይ ያለኝ፣ ሽንቴን መሽናት አልችልም። በጣም ስቃይ ውስጥ ነበርኩ። ስበላ ቮሚት ያደርገኛል። ሰውነቴ በጣም ከስቷል። ብዙ ፈተና፣ ብዙ መከራ ውስጥ ነበርኩኝና ያው እግዚአብሔርን ሁሌ ለምነው ነበረ። እግዚአብሔርን መልካም ነው። ከመረጥኳቸውና ከወደድኳቸው ጋር ቃል ኪዳኔን አደርጋለሁ ያለው አምላክ ከሰማዕቷ ጋር ያደረገውን ቃል ኪዳን በእኔ ህይወት ታዩታላችሁ። እና ምን ሆነ? በሚዲያ ያየኝ ወንድም ነው፣ አላውቀውም። ደውሎልኝ እባክሽ ቦንጋ ቅድስት አርሴማ ብትሄጂ እውነት እንቆቅልሽሽ ይፈታል፣ ደህና ትሆኛለሽ አለኝ።
ያው ሰማዕቷ እኔም በጸሎት ጠየኳት፣ ፈቃድሽ ምን አልኳት፣ ፈቀደችልኝ። እግዚአብሔር ረዳን። እኔ ወንድሜ አጎቴና አንድ እህት ነበረች፣ አብረን ነው የሄድነው። እንዳልኳችሁ በጣም ከባድ ሁኔታ ውስጥ ነኝ። ኦክሲጅን ነበርኩኝ። እንደዚህ አይነት 2 የሲሊንደር ኦክሲጅን እና ተለቅ ያለ ተንቀሳቃሽ ነገር ኦክሲጅን ነበረኝ። እሱን ኦክሲጅን ነው ይዘን የሄድነው። ሰማዕቷን አምነን እንጂ ከባድ ነው። የምንሄድበት አካባቢ ላይ ባስሙያ የለም ምናምን። ገና ስንሄድ የእውነት ነው የምላችሁ፣ ገና እየሄድን ደህና እየሆንኩ ነው የመጣሁት። ደህና ሆንኩኝ ማለት እግዚአብሔር ይመስገን። ማታ ላይ ነው የገባነው ቦንጋ። እዛም ስንገባ በስመ አብ ጸጋ የበዛላቸው አገልጋዮች ነበሩ። በጣም ተንከባክበውን ተቀበሉን። በእርግጥ ተደውሎላቸው ነበር፣ ከዚህ ሰዎች ነግሯቸው ነበር እንደሚሄድ። በቃ ከታች ጀምሮ ታች እግራችንን አጥበው ምናምን ይዘውን ሄዱ። መኪናው ያው ብዙ መሄድ ስለማልችል ላይ ድረስ ገባ መኪናው። የሄድነው ለ3 ቀን ነበር። ያው እንደ ሰማዕቷ ፍቃድ 7 ቀን ቆይተን የመጣ ነው። በቃ ገና ስንደርስ ደስ የሚል አቀባበል አደረጉልን። የሰማዕቷ ግቢ ራሱ በጣም ያምራል። በጣም የሆነ ውስጣችሁ ይድናል። የእውነት የፈውስ ቦታ ነው። ከዛ ገብተን ኦክሲጅን ግድ ሲሊንደሩ መብራት ሲጠፋ ስለሆነ የሚያገለግለኝ ኤሌክትሪክ ማዘጋጀት ነበረብን። ወንድሞች በጣም እግዚአብሔር ይስጣቸው፣ ጸጋውን ያብዛላቸው፣ እያዘጋጁልኝ እንዳጋጣሚ ኤሌክትሪክ ኮንታክት አድርጎ እስማ የደነገጥኩትን ድንጋጤ አጠይቁኝ። ለሰማዕቷ ያልፈቀደችልኝ ወይ ብዬ አሰብኩኝ። በኃጢአት ነኝና እግዚአብሔር ያው የምሕረት አምላክ ነው። ሰማዕቷ ኃጢአቴ ገዝፎ ታየ። እግዚአብሔር ወይ ይቅር አላልከኝም ወይ ብዬ አልኩ። እግዚአብሔር ብቻ ነው። የዲያብሎስን ፈተና ነው። ተስተካከለ። እግዚአብሔር ረዳኝ። ቤት ሰጡን። እግዚአብሔር ያክብራቸው። መጠለያ የጸበልተኛ ቤት ተሰጠኝ። እዛ ሆንን። የሚደረገውን ስርዓት እዛው ገዳም ውስጥ የራሱ ሆነ ስርዓት አለው። የእርምሞ ቦታ ነው። የሚደረገውን ነገር ነገሩን። እግዚአብሔርን ተኝቼ አደርኩኝ። የቤት ትራስ ተደራርቦ የምተኛው 3-4 ትራስ ላይ እዛ ግን ስንሄድ ትራስ አልያዝንም ምናምን ነገር ግን ተመችቶኝ እንቅልፍ ወስዶኝ አደርኩኝ። እግዚአብሔር ይመስገን። በቃ ከዛ እለት በቃ ለውጣይ ነበረ። እለት ለውጣይ ነበረ። 7 ቀን የቆየ ነው። በነበርን ጊዜ የቦንጋ አገልጋዮች፣ ካህናቶቹ፣ አገልጋዮቹ፣ ጸበልተኞቹ በቃ በጣም ይንከባከቡኝ ነበር። የሚገርማችሁ አንዳንድ ጊዜ ከእግዚአብሔር ጋር ጦርነትን ከፍት የለ እኔ ሁሉ ሞልቶኝ ሳለ ግን የጎደለኝን አስብ ነበረ። ምን ሆነ እልህ ያዘኝና ኦክሲጅኔን አወለኩት ማለት ነው። ኦክሲጅኔን አውልቄ በቃ ሰማዕቷ አማሪ ያልሆንም የሆነው ይሁን ብዬ ደጅ ላይ ምንጣፍ ፈተኛው። ከዛ ለካኔ እየደከምኩኝ ነውና ጓደኛዬ አባ መተው እንዴ ሲሉኝ በምልክት ብቻ ብያቸው ሄዱ። አላስተዋሉኝም። እዛ ሲመለሱ ጓደኛዬ ነገረቻቸው። ተያይዛ ነው ከፈጣሪ ጋር አለቻቸው። እና እኛ አባት ብዙ ነገር አስተማሩ። ማለት ይሄ ኦክሲጅንን እኔ ማውለቄ ስህተት ነበር ለካ ራስ ማጥፋት ማለት ነው። ምክንያቱም እንድንኖርበት አምላኬ ፈቀደው እያለ እኔ ግን አንተ ያልከው ሰው ያልኩት ብዬ አወለኩት። እዛ እኛ አባት ተቆጡኝ። በቃ ይሄ ራስ ማጥፋት ነው፣ እግዚአብሔር ቀኑ ሲደርስ እኮ ይነቅልልሻል ምናምን አሉ። እኔ ግን በየቀኑ ለውጣይ ነበር። ምግብ በላ ነበር። ደህና ሆናለሁ። መራመድ ቻልኩኝ። በቃ ሰውነቴ ላይ የእውነት ለውጥ አለ። በቃ በጣም በቃ አሁን ላይ እንደምታዩ ሆንኩኝ። እዛ ከሄድኩ በኋላ እዛ ሆኜ ተማጸንኳት። በቃ ቅድስት አርሴማ እንቆቅልሽ ይልፍችልኝ። ብዙ ነገር አልተመቻቸልኝም ነበር በዛ ሰዓት። ኦክሲጅን ስፖንሰር የለኝም ነበረ፣ ቤትም የለኝም ነበረ። በቃ ብዙ እንቆቅልሽ ነበረኝ፣ ብዙ ማለት ነው። እና ብዙ የተመቻቸ ነገር የለኝም ነበር። ሰማዕቷ አልኳት ፍቀጅልኝና ሄጄ መልካም ስራ ልስራ፣ ሄጄ ልመስክርልሽ፣ ሄጄ ጽዋሽን ያንቺንም የቅድስት ወለተ ጴጥሮስንም ጽዋ ልመስለት፣ ፍቀጅልኝ፣ ልመስጪኝ፣ ከአምላክሽ አማልጅ። ሰማዕቷ በተሰጠሽ ቃል ኪዳን ከአምላክሽ አማልደሽ ዳግም ስሪኝ አልኳት።
ሰማዕቷም አላሳፈረችኝም። የእውነት ቤተሰቦቼ ደህና ሆንኩኝ እንዳልኳችሁ። ከመጣው በኋላ የእውነት ያስቃይ የለም። ያ በቃ ሽንቴ ሲሸና የሚከብደኝ መነሳት የሚያቅተኝ መተኛት እንዲህ ስተኛ በጣም ቀስ ብዬ እስኪለማመድ ድረስ ያለው ስቃይ ያስለኛል። በጣም ውጋት አለኝ ምናምን በጣም ከባድ ነበረ። ከመጣ በኋላ እግዚአብሔር ይመስገን በጀርባዬ ተኛለሁ፣ በጎኔ ተኛለሁ። ክብር ለመድኃኔዓለም። በወንጓ እመቤት ቃል ኪዳኗ ረድቶኝ ዛሬ እዚህ ጋር ቆምኩኝ እና ቅድስት አርሴማ ረድታኝ የቅድስት አርሴማ የቅድስት ወለተ ጴጥሮስ ማህበር አለን። ባለፈው 2 ዓመቱን አከበረን ለእግዚአብሔር ፍቃድ። ምን ልላችሁ ነው ቤተሰቦች፣ እግዚአብሔር ከሰጣችሁ በቃ እኛ ሀብታሞች ነን። ወላዲት አምላክ አለችን፣ ቅዱሳን አሉን። ስለ ክርስቶስ ስም ብዙ የተጋደሉ ብዙ የሆኑና የቦታው ቃል ኪዳን ልዩ ነውና የተቻላችሁ በእኔ እንደኔ ያላችሁ ብዙ እንቆቅልሽ ያላችሁ በመናቀቅ ውስጥ ባልጋ ቁራኛነት ውስጥ ያላችሁ ሰዎች የቦንጓ ቅድስት አርሴማ ለደጇ ታብቃችሁ። እውነት ቃል ኪዳኗ ልዩ ነው። የሚሰራው ተአምር ድንቅ ነው። ብዙ ተአምር ያለበት ብዙ የበረከት ቦታ ነው። እኔም ሰማዕቷ ፍቃዷ ነው ድጋሚ ለደጇ ታብቃኝ። በጸሎታችሁ አስቡኝ። እንደኔ እንቆቅልሻችሁ ያልተፈታ እኔ እግዚአብሔርን በቃ ህይወቴ የተለወጠ ለደጇ ደርሼ ምልጃዋ ደርቶኝ ብዙ ተደረገልኝ እና እንቆቅልሽ ያለባችሁ ወንድሞቼ እዚህ ሆናችሁ እንኳን ብጠሯት የምትደርስ እናት ናት። ለእኔ የደረሰች ቅድስት አርሴማ ለሁላችሁ ትድረስ። ብዙ ምስክርነት አለኝ። ለእኔ ያረዳኝ ለእኔ ምልጃ ላገዘኝ ቅዱስ የለም እና አሁንም በጸሎታችሁ አስቡኝ ውዶችዬ። እግዚአብሔር ይመስገን ዛሬ ይኸው እዚህ ጋር ቆሜያለሁ። እኔም ወግ ደርሶኝ የታመሙትን መጠየቅ ችያለሁ እና አሁንም ደግሞ ከዚህ በላይ ደግሞ በደንብ እኔ አምላኬን አመሰግናለሁ በዚህ እንዲኖር ስለፈቀደኝ ስለረዳኝ። ይሄን ያላገኘ ስንት ሰው አለና ማለት ነው እና እግዚአብሔር ይመስገን። ሁላችንም ባለን ነገር አመስጋኞችም ካጣነው ይልቅ ያለን እጅግ ብዙ ነው እና ውዶችዬ ባላችሁ ነገር አመስጋኝ ሆኖ እኔንም በጸሎታችሁ አስቡ። የቅድስት አርሴማ ምልጃ አይለያችሁ። ሰላም ሁኑልኝ። ሰብስክራይብ ግን አድርጉኝ እባካችሁ። በቅርቡ ደግሞ የራሴን መዝሙር ይዤ እመጣለሁ። አብራችሁኝ ስለነበራችሁ ስለምታዳምጡኝ፣ ስለምታበረታቱኝ አመሰግናለሁ።